አምስት አይነት ሰዎች አሉ በአሁኑ ዘመን። አንደኛው አጋንንት 100% ወደ አጋንንት የተለወጡ ማለት ነው። እንደ ሰው ይታመማሉ፣ እንደ ሰው ይሞታሉ። ግን ሲኖሩ አጋንንት ኑሮ ነው የሚኖሩት። ሰው ናቸው፣ ዘራቸው ሰው ነው። እንደውም ወይ ከኋላ በኩል ወይ የተባረከም ዘር ሊሆን ይችላል። ከኋላ በኩል ያ የተባረከው ዘር ዲያብሎስ ይበቀለው ዘንድ የራሱ መኖሪያ አድርጓቸው 100% የክፉ መንፈስ ስራ አስኪያጆች ናቸው። አንደኛው ሰው ነው። ሁለተኛው ክፋትን መርጦ ሆን ብሎ ክፋትን መርጦ ኑሮዬ ሲኦል ይሁን ግን እዚች ምድር ላይ እኔ የምመቀኘው ሰው መጥፋት አለበት ብሎ አውቆ ተንኮሉን መርጦ የሚገባበት ሁለተኛው ሰው ነው። ሶስተኛው ሰው የክፋት መንፈስ በህይወት ውስጥ ገብቶ የሚለውጠው አይነት ሰው ነው። ይሄኛው መንፈሱ ነው የሚለውጠው። አንዳንዴ ይናደዳል፣ በማያደርገው ነገሮች ይናደዳል። ይሄ ሶስተኛው ሰው ነው። ምን አደረገችኝ ወይ ምን አደረገኝ እያለ ይናደዳል። ህሊናው ግማሹ የሱ ግማሹ የመንፈሱ ይሆናል ማለት ነው። ሳያውቀው ግን መንፈሱ እየመራው ነው ያለው ይሄኛው። ሌላው ሰው ክፋትን አይወድም፣ ተንኮልን አይወድም። ደግሞ ትልቁ ችግር ጸሎትም አይወድም። ዝም ብሎ ነው። ይሄ ለሁሉም ጥፋት መሳሪያ ይሆናል። ተንኮል አይወድም፣ ተንኮል ውስጥ አይገባም። ምቀኝነት የለውም፣ ጸሎትም ደግሞ የለውም፣ እምነትም ደግሞ የለውም። ስለዚህ ዝም ብሎ የሚኖር ነው። ሆኖም ግን ከመናፍስቱ ጥቃት አላመለጠም። እሱ ተንኮል ባለመስራቱ ባለመውደዱ አላመለጠም። ስንተኛው ሰው ቀረ? አምስተኛው ሰው የሚታገል ነው። ሰይጣን እንዳለ፣ ክፉ መንፈስ እንዳለ፣ ጽድቅ እንዳለ፣ ኩነኔ እንዳለ በድብስት እንደው በጭልጭታ እንኳ ትንሽ ህሊናው የሚያስብ ነው እና ይታገላል። ይሄ አምስተኛውም ሰው እንደየሁኔታው ነው። ነገሮች ይዘበራረቁበታል፣ ይዘበራረቃሉ። የሆነ ቦታ ላይ አንዳንዴ መስመሩ ይጠፋዋል። የእምነት መንፈሳዊ ኃይል ይፈልጋል፣ ግን እንዳያገኘው ብዙ ውጊያ ይካሄድበታል። ይሄን ያህል ነው እንግዲህ ሰው በዚህ አይነት የመናፍስት ትንቅንቅ ውስጥ ነው ያለ ነው።